እሺ መድኃኒት የሚባል ይጨታል ስሙ በደንብ ባላል። እነዚህ ደግሞ ጌጣጌጥ ማፋቂያ ይባላል። እነዚህ ጌጣጌጥ እንደዚህ ጌጣጌጥ ይወጣል። ጌጣጌጥ ማፋቂያ ይሄ ዘንባባ ዘንባባ ማፋቂያ ነው። አዲስ አበባ የብሔር ብሔረሰቦች መናኸሪያ ውስጥ ሁሉም መጥተው ሰርተው የሚያገኙባት ዛሬ ስሟን የሚመጥን የትላልቅ አዲስ አበባ እናት ሁኔታቸውን ዘንባቸውን እያሳዩ ነው። እየታጠንሽ ነው? የምን ብሔረሰብ ባህል ነው? የሲዳማ። ኦኬ። እንደ ሴቶች ሽቶ ባለበት የሚጠቀሙት መች ነው የሚጠቀሙት? ሲሄዱ ጥሪ ሲኖራቸው ሲታጠቡ ሰውነታቸው ለልብሳቸው የሚጠቀሙትን እንዳለ በእጅስ ላይ ያደርጉታል፣ ይታጠናሉ። ጥሩ ሽታ እንዲኖረው ደስ የሚል ሽታ ላብ ሳይል ንጹህ ሽታ ደስ የሚል እንዲኖር ይታጠናሉ። የእንጨቱ ስም ምንድን ነው? ዱዋንቾ የሚባል አለ፣ ፌቲቾ የሚባል አለ። የተለያዩ አሉ። የሚጤስ ደስ ጥረን ያላቸው አሉ። And now those facilities are transformation. And now you can see the beautiful cultural books, ensuring that Addis Ababa is the modern metropolitan city of ጠቅሎ የአዲግራቱ ነው ይላል። ራሱ ነው አዛ ነበር መስቀሉ ሲተከል የዛሬ 10 ዓመት አካባቢ እዛ ተራራው ላይ እዛ ነበር። ዛሬ ተሰሩት የተለያዩ ፕሮግራሞች እንዲያወጣቸው ለማፍራት ይችላሉና አዲስ አበባ ተመሰግናለን። ሁሉንም ባካተተ መልኩ ኢንክሉሲቭ በሆነ መልኩ አሁን እየመጣሉት ቤኒሻንጉል አዎ እንዴ በጣም ግድ ነው።
ቢጨርስ የሆነ ነገር ያስደርጋል። አዎ አሁን ልደው የት ነው? የማን አለች አለ እዚህ ናት አለ አየኋት። በዛ ነው ያኮረፈችው እናቷ። ከተረፈ ብር ይሰጣል።